ሰላም እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወደፊት ለአንዳንድ እህት ወንድሞች ይጠቅማል ያልኩትን ስለ በርሜል ቅዱስ ጊዮርጊስ አንዳንድ ሀሳብ ወይም ደግሞ ቅድመ ዝግጅት እንድታደርጉ ለመሄድ ያሰባችሁ በዝግጅት ላይ ያላችሁ ልጆች ይጠቅማችኋል ያልኩትን ሀሳብ ነው ይዤላችሁ የመጣሁት። እኔ ደግሞ ከዚህ በፊት አውቄ በሆነ ያልኩትን ነው ለእናንተ ሀሳብ የምነግራችሁ። ስለ ሰማዕቱ ቅዱስ ጊዮርጊስ ስለ በርሜል ቅዱስ ጊዮርጊስ ብዙ ማለት ይቻላል፣ ብዙ ማውራት ይቻላል። ግን እኔ ከዶርቃ ሚዲያ ላይ ምስክርነት ከሚሰጡ ሰዎች የተለየ ሀሳብ ስለሌለኝ ይህንን ቦታ የማታውቁት ምናልባት የማታውቁት ልጆች ካላችሁ እዛ ጋር እየገባችሁ ምስክርነትን ማየት ትችላላችሁ። በርሜል ቅዱስ ጊዮርጊስ ለመሄድ ስታስቡ የብርድ ልብስ ይዛችሁ አትሄዱ። አገሪቱ ሞቃታማ ናት። ስንቅ ቢቻል ብትይዙ የምትመለሱበትን ስለማታውቁት እኔ ለ5 ቀን ብዬ ሄጄ ብዙ ነው የቆየሁት። እናንተ የሚመስላችሁ ደርሶ መልስ ትኬት ስለቆረጥኩኝ እመለሳለሁ ብላችሁ ነው የምታስቡት። ሰማዕቱ ካልፈቀደ መቆየትም መመለስም የማይቻልበት ነው፣ ሲፈቅድ ነው። እና ቅድመ ዝግጅት አድርጋችሁ መሄድ። ስንቅ እዛ ጋር አስቤዛ በጣም ውድ ነው እና ሁሉ በብር ተገዝቶ የሚቻል አይደለም፣ ብር የሚበቃ አይደለም። እዛ ጋር ስንቅ ከያዛችሁ ግን አትሊስት ሰርቫይቭ ማድረግ ትችላላችሁ። ሌላው ቁምጣ፣ እንደዚህች አይነት ቁምጣ ብቻ ታዘጋጃላችሁ። ከላይ አያስፈልግም፣ ግን ቁምጣ ብቻ መያዝ ነው። ሳሙናም ሽታ የሌለው ሳሙና ለመታጠቢያ የሚሆን የማይሸት ሳሙና ብቻ ነው የሚፈቀደው። ሌላው ሳልናገር ማለፍ የማልፈልገው ነገር የሰው የንስሐ የክርስትና ስም ጽፋችሁ የምትገቡ የቤተሰብ ሊሆን ይችላል፣ የጓደኛ ሊሆን ይችላል። መጀመሪያ እናንተ ራሳችሁን አንጹና ወይም ደግሞ ገብታችሁ የራሳችሁን ነገር እዩና ከዛ በኋላ ትደርሱለታላችሁ። ስቃይ ራሳችሁ ላይ መጨመር ነው የሚሆንባችሁ። በጣም ነው የምትቸገሩት። በእርግጥ እግዚአብሔር አምላክ ለሌሎች አትጸልዩ አይደለም፣ እዛ ጋ ግን ለእነሱ የሚገባቸውን ዋጋ ስለሚሰጣቸው ስለዚህ እናንተ ተሸክማችሁ ስለገባችሁ የምትቀጡት እናንተ እዛ ጋር እናንተ ናችሁ። ሲኦል ገብተው በእሳት ሊሆን ይችላል፣ በጨለማ ሊሆን ይችላል፣ በነፍሳት የሰው ሁሉ ቅጣት አንድ አይደለም እና እዛ ጋር ንስሐ ያልገቡት ሰዎች ከሆነ ክርስትና ስም ጽፋችሁ የገባችሁት እናንተ በጣም ነው የምትጨነቁት። ከመሰወር አንስቶ ከተሰወራችሁ በኋላ ያለውን ተውትና እስክትሰወሩ እንኳን ያለው ስቃይ በጣም ከባድ ነው። እኔ ከራሴ የተነሳ ነው ይሄን ልነግራችሁ። በጣም ነው የምትጎዱት። እንደዚህ እንዳታደርጉ። ንስሐ ያልገቡ ከሆነ ጭራሽም የክርስትና ስም ጽፋችሁ አትግቡ። በእርግጥ እዛም ጋር ያሉት አስተናጋጆች ይናገራሉ። አሁን ጉዞ የመጨረሻ ሰኔ ስንት እንደሆነ አላውቅም አለ። ሰሞኑን ይመስለኛል የሚሄዱት ወይም ደግሞ የሚመለሱት፣ ብቻ እንደዛ ነገር ነው። ክረምት ላይ መሄድ አይቻልም። መንገዱ በጣም አስቸጋሪ ነው። እንደ ቅቤ ነው የሚቀልጠውና መኪና እዛ ጋር ማሽከርከር የማይቻልበት ሁኔታ ነው። ፔስታ ነው መንገዱ በጣም አስቸጋሪ ስለሆነ። ሌላው ደግሞ ንስሐ፣ እዛም ጋር ካህናት አሉ። ግን እናንተ ቅድመ ዝግጅት አድርጋችሁ ብትሄዱ ሞር ለእናንተ የተሻለ ነው። ንስሐ መግባት ያለባችሁን ጨርሳችሁ፣ ቄደርም የሚያስፈልጋችሁ ልጆች ካላችሁ ቄደራችሁን ጨርሳችሁ ተጠምቃችሁ መሄድ። ትንሽ ኃጢአት የሚባል ነገር የለም። ትንሽ የሚባል ነገር የለም። የገነትን በር ከሚያዘጉ ነገሮች ውስጥ ትንሽ የምንላቸው ነገሮች ናቸው። ይሄንን አድርጉ። ብዙ ሚስጥራትን እውነት ዓለም ላይ የበረታችሁ ልጆች ደስ ይበላችሁ። እውነት የሚጾም የሚጸልይ የሚሰግድ በቃ ብዙ ነገር ብዙ ሚስጥር አይታችሁ ነው የምትመጡት። እና እኔ ደጋግም የምነግራችሁ እዛም ጋር ደግሞ የሚናገሩ እህት ወንድሞች የንስሐ የማን ነው የክርስትና ስም ጽፋችሁ አትግቡ ነው። የራሳችሁን ብቻ የቤተሰብ እንኳን እግዚአብሔር አምላክ ሆይ በቸርነት ቤተሰቤን ማስብልኝ በሉ እንጂ ጽፋችሁ አትግቡ። በጣም ነው የምትጎዱት እዛ ጋር ጸበሉ ይሄ
ለየት ያለ ጸበል ነው። እኛ አልተጠቀምንበትም። ነጮች ግን ዛሬ ላይ ነቅተው ነጮችም እየሄዱበት ነው። እኛ ጋር የነበረች አንድ ጀርመናዊት ነበረች። እኛ እንኳን ፈርተን እያለቅስን እሷ እኛን ወደ ማጽናናት ነበረ እንትን ያለችው። እንደውም ኢንተርቪው ተደርጋለች። ግቡና አይዋት ዶርቃ ሚዲያ ላይ እና እኛ እዚህ ተቀምጠን ለምንድን ነው በርሜል ቅዱስ ጊዮርጊስን ያልተጠቀምንበት? እውነት ነው የምላችሁ። የሰው ልጅ በነፍሱም በስጋው መዳን ከፈለገ በተለይ ደግሞ ይሄ በተደጋጋሚ የድግግሞሽ ህይወት የምንኖር ይሄ በኃጢአት ውስጥ ያለን ሰዎች እዛ ጋር ብንሄድ ብዙ ተምረን ነው የምንመጣው። ብዙ የቅዱሳንን ክብር የመናቀል ሰዎች ምንም የማይመስለን እኛም በሌላ እምነት ውስጥ ያሉ ይቅርና እኛ በቤቱ እየኖርን የቅዱሳንን ክብር በዚህ ልክ አለማወቃችን ይጸጽተናል። የእውነት ነው የምላችሁ። ብዙ ሚስጥር የምታውበት ነው እና ሄዳችሁ ተጠቀሙ። እግዚአብሔር ደግሞ ይፍቀድላችሁ። በእርግጥ ሰው ስለፈለገ አይደለም፣ ሲፈቀድለት ነው። የሰው ልጅ አይደለም እንስሳት ሁሉ መሄድ ቢቻል እንስሳት ሁሉ ቢሄዱ ብዬ የምመኘው ቦታ ነው። ለሁላችሁም ይፍቀድላችሁ። ይሄንን አድርጉ። ያለው ነገር ይሄ ነው። ሌላም ብዙ ነገር መንገድ ላይ መንገድ ችግር ነው ምናምን 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 ብዙ አሉባልታ ሰይጣን ዳሩ ተቀምጦ እናንተ እንዳትሄዱ ለማድረግ ብዙ ወሬ ሊያወራ ይችላል። ጸበሉ እንደዚህ ነው እንደዚህ ነው ብዙ ሊወራ ይችላል። መንገዱም እግዚአብሔር ሰላም ማድረግ ይችላል። እኛ በሰላም ነው ብዙ እየተባለ ነው የሄድ ነው። ብዙ ማስጠንቀቂያዎች እየደረሱ ነው የሄድ ነው። ግን በሰላም ስንሄድም ስንመጣም ምንም ሳንሆን እግዚአብሔር ፈቅዶ ደርሰን መጣን። ሌላው ጸበል ላይ ደግሞ ይሄ ሰው ላይ መጠቋቋም ማቆም አለባችሁ። እንዴት ነው? እኛ ነጯ እህታችን እኛ ጋር ነበረ ጥምቀት ላይ የገባችው። ታሰርን። ልክ ቁጭ እንዳለን ጸበሉ ቀረ። ጸበሉ እኔ በፍርሃት ውስጥ ሰዓት ካልኩሌት አላደረኩም እንጂ ብዙ ቆይቷል። ቢያንስ ከ30 ደቂቃ በላይ ይሆናል። በጣም ቆይቷል። እና ምን እያልን ነበረ? ሁላችንም የራሳችንን ነገር እኛ ራሳችን እንደ ጻድቅ አይተን ነጯ ስላለች ነው እሷ ትውጣ እያልን ነበረ። ግን ሁሉም በኋላ ራሱ ነው የተቀጣው። ትውጣ ያለው ሁሉ ራሱ ነው የተቀጣውና ማንም ምን ይሁን እዛ ጋር ብታዩ ለምሳሌ በቃ የሆነ ኃጢአት ውስጥ ሆኖ የምታውቁት ሰው እዛ ጋር ቢገኝ ይሄ ደግሞ ብላችሁ እንትን እንዳትሉ፣ በልባችሁ እንኳን እንዳታጉረመርሙ። ምክንያቱም እናንተ ራሳችሁ ማን ናችሁ ተብላችሁ በኋላ ስለምትጠየቁ። እኔ አንድ ልጅ ያሳቀኝ ገጠመኝ ነው እና በቃ ከመፍራታችን የተነሳ ስለመብርሃን ብሎ ይጠይቃታልና ቸግሮትም ሊሆን ይችላል ላይሆንም ይችላል እና ብር ስጭኝ ነው ያላት። ለምን ፈለግከው አለችው። አይ ከሰጠሽኝ ስጭኝ ለምንም ልፈልገው ብሏታል። እና ሳትሰጠው አልፋ ነገ ስጠመቅ ይቀጣኝ ሆነ አለች። አስቡት፣ ይሄን ያክል ነው ኃጢአት የሚያስፈራው። እዛ ጋር ስትገቡ ነገ በዚህ የሚቀጣኝ ሆነ ይጠይቀኝ ሆነ ለምን አልሰጠሽውም ይለኝ ሆነ አለች። እና ሁሌ ሳስታውሰው ፈገግ የሚያስደርገኝ ነገር ነውና ያለንበትን እንድናስብ እንድናስተውል ቆም ብለን ራሳችን እንድንፈትሽ ያደርገናል። የምንችል ብንሄድ ኢትዮጵያ ላይ በተለይ ባህር ዳር ላይ ተቀምጣችሁ ሰማዕቱ ጋር ለመሄድ እውነት አለመታደል ነው።